ገንዘብን በተመለከተ በውስጥ በኩል እንዴት እንደተሰራ ማወቅ ከፈለግ በቃ ሌላ የትም ቦታ አትሄድ። ጠንቋይ ጋር መሄድ አያስፈልግም። ኮከብ ቆጣሪ ጋር መሄድ አያስፈልግም። ጀስት ሉክ አት ዩር ሪዛልትስ ውጤትህን እና ውጤቱ ያንተ ከሆነ ባንተ ስም የተመዘገበ ከሆነ ያን ውጤት ያመጣው ነገር ከውጭ ያለ ነገር የአለቃ ባህሪ የምትኖርበት አገር ምናምን ሳይሆን አንተ ውስጥ ከውጤቱ ጋር የሚመሳሰል ነገር አለ። ጀስት ውጤትህን የሚል ነው። ከዛ ተከትዬ ውጤቶችን ማየት ጀመርኩ። ገቢን ማየት ጀመርኩ። ወዝን ጉድ ግንኙነቶችን ማየት ጀመርኩ። በጣም ደግሞ በጣም ለኔ ማተር የሚያደርገው ነገር ከሚስቴ ጋር ያለው ግንኙነት ነው። እሱን ማየት ጀመርኩ። ወዝን ጉድ ጤንነቴን ማየት ጀመርኩ። በዛ እድሜ ላይ ሊኖረኝ የሚገባው አይነት ጤንነት አልነበር። that was no good። ስራዬን አየሁት። ስራ እወዳለሁ ማለት የተሰጠኝ ስራ በደንብ ኤክስኪዩት አደርጋለሁ። ግን ትልቁ ችግሬ ምንድነው? ማታ ማታ በተለይ አንዳንድ ጊዜ ከሰዎች ጋር ለየት ብዬ ምንድነው ያመጣሁት ያለሁት ውጤት ብዬ ስመዝን ትርጉም አይሰጠኝ። የሆነ ብዙ እንቅስቃሴ፣ ብዙ ክንውን፣ ብዙ መውጣት መውረድ፣ በሰዎች አይን የመታተር ነገሮችን ተክቶ የመስራት የሚመስል ግን አንተ ስትመዝነው ውጤት የሌለው አይነት ነገር ሆኖ ነው ያገኘሁት። እነዚህ ነገሮች ምን ላደርጋቸው እችላለሁ? በቃ ተጨባጭ ነገሮች ናቸው። ከዛ በኋላ እነዚህ ውጤቶች የመጡት አንተ ውስጥ ከተገነባው ማንነት ውስጥ ነው። እንዳውም ሲያመሳስልልኝ ይሄን ነገር እንድረዳ የሚሰጠኝ ሜታፎር ምንድነው? ቴርሞስታት ነው። ምናልባት ይሄን ነገር ታውቀዋለህ ብያለሁ። ቴርሞስታት ማለት ምን ማለት መሰለህ? እዚህ ቤት ውስጥ ለምሳሌ እንትን ቢኖር ምንድነው ስቶቭ ቢኖር የሆነ የሙቀት መጠን ላይ ሴት ታደርገዋለህ። ለምሳሌ 80 ዲግሪ ሴንቲግሬድ ላይ ሴት ታደርገዋለህ። 80 ዲግሪ ሴንቲግሬዱን አትብለጠው እዚህ ላይ ሁን እንደማለት ነው። ከዛ በኋላ ልክ 80 ዲግሪ ሴንቲግሬድ ላይ አድርገህ ኦቨኑን ስታስነሳው ሙቀቱ መጨመር ይጀምራል፣ መጋል ይጀምራል ማለት እየጋለ ከዛ ከተጠቀሰው 80 ዲግሪ ሴንቲግሬድ በለጥ ሲል ያጠፋና እንደገና ወደታች ይመልሰዋል። ሲቀዘቅዝ ያበራና እንደገና ወደ ላይ 80 አካባቢ ላይ ነው የሚንቀሳቀሰው ማለት ነው። ከ80 በጣም ወደ ላይ መውጣት አይችልም፣ ከ80 ወደ ታች መውረድ አይችልም። እዛው አካባቢ ላይ ነው ሴት የሚደረገው። አይደንቲቲ ማለት እንደዛ አይነት ሴቲንግ ነው። እንደዛ አይነት ሴቲንግ ነው። ሴት ተደርገናል ማለት ነው። የሆነ ጊዜ ላይ የሆኑ ሰዎች ወይም የሆኑ ብዙ ሰዎች ተባብረው ሳያውቁት እነሱም ኑሯቸውን እየኖሩ እንዲሁ አንተም ኑሮውን እየኖር እግረ መንገዳቸውን ሴት አድርገዋል። ያን ሴቲንግ ማለፍ አትችልም።